የተባበሩ መንግስታት ድርጅት በአሃዝ እስኪገልጽ ድረስ ምንም የሚያስጠብቅ ነገር የለም። በአማካኝ በቀን ውስጥ 14 የሚሆኑ የሰብ ሳሃራ አፍሪካ ስደተኞች ሜዲትራሊያንን በማቋረጥ ላይ ሳሉ ህይወታቸውን ያጣሉ። አዎ የስደተኞች የባሪያ ንግድ በሊቢያ በሚገርም ፍጥነት እየጨመረና እየተስፋፋ መጥቷል። ታዲያ ዓለም ለምን ይህን አሳሳቢ ሁኔታ ችላ ሊለው እንዴት ቻለ ሲል ይጠይቃል የባፍታ አዋርድ አሸናፊው ጋዜጠኛ ሮዝ ኬምፕ። ብዙዎች የአፍሪካ ስደተኞች አውሮፓን በማለም የሊቢያ ባህር ዳርቻ ጋር እንኳን እስኪደርሱ ብዙ ፈተናዎችንና ተግዳሮቶችን ያሳልፋሉ። ድንበር ከሚያቋርጡት መሃል በጉዞ ላይ ያሉ እንኳን አብዛኞቹ የሞት ጽዋን በሚያሳዝን ሁኔታ ይጎንጫሉ ይላል የዓለም አቀፍ የስደተኞች ተቋም መረጃ። ሮዝ ኬምፕም ይቀጥላል። በሺዎች የሚቆጠሩ ስደተኞች ህልማቸውን ለማሳካት እንደናፈቁ በድህነት ተቆራምተው አሊያም ደግሞ በሚደርስባቸው ጥቃት እዛው ሊቢያ ውስጥ በመንገድ ይቀራሉ። መቼም እነዚህ ወሬዎች ለሁላችንም አዲሶች አይደሉም። እለት ተዕለት ምንሰማቸውና የለመድናቸው ናቸው። የአፍሪካ ስደተኞች በኢኮኖሚ ምክንያት እንደሚሰደዱ በስፋት ይወራል። በሶሪያ ስደተኞች ዙሪያ ያለው አመለካከት በሊቢያ አድርገው አውሮፓ ለመድረስ ስለሚያዩት ውጣ ወረዶች ነው። በሊቢያ ትልቅ ስልጣን ያለው ወታደራዊ ቡድን ወደ ስደተኞቹ ይቀርብና ያሉበት ሁኔታ አስቸጋሪና ከባድ እንደሆነ ያስረዳቸዋል። አንድ ነገር ግን ግልጽ ለማድረግ አስቸጋሪነቱ ከስደተኞቹ ይልቅ ለኛ የበለጠ ነው ይላል ሮዝ ኬምፕ። ጋዜጠኛው አክሎም የዘጋቢ ፊልም አዘጋጅነት ስራችን ሰዎችን መንከባከብ ላይ ማተኮር ይኖርበታል። ለዚህ ተግባር ብለን ደግሞ ወደ ሊቢያ ቀናን። ሆኖም ግን ያስተዋልኩት ነገር እጅግ አሳዛኝ ነው። ከባሪያ ንግድ ጋር የሚለያይ ነገር በፍጹም አላየውም። ስደተኞች እንደ ዕቃ ነው የሚቆጠሩት። ከዛሬ 300 ዓመታት ከነበረው ሁኔታ ጋር የተለየ አንዳችም ነገር የለም። ከሊቢያ ወደ ጣሊያን በህገወጥ አዘዋዋሪዎች እንዲሄዱ ይደረጋል። እዛም ከገቡ በኋላ ጥሩ ሁኔታ አይጠብቃቸውም። ሊቢያ ውስጥም እስካሉ ድረስ በወታደሮችም ሆነ በሌሎች አካላት የተለያዩ ስራዎችን እንዲሰሩ ይገደዳሉ። ሊቢያኖች በወታደሮቻቸው ጥበቃና ከለላ ይደረግላቸዋል። ነገር ግን ስደተኞች ያለምንም የደህንነት ዋስትና ህይወታቸው አደጋ ውስጥ ወድቆ ይገኛሉ ብሏል። ጋዜጠኛው ሮዝ ኬምፕ አይሻ ስለተባለች ናይጄሪያዊትም እንዲህ ሲል ሐሳቡን በመሪር ሐዘን ይገልጻል። በሽንት ቤት በረንዳ ላይ ደም በጣም እየፈሰሳት ልጅ ለመውለድ እየጣረች ነበር። ይህ እንግዲህ ለህይወቷ በጣም አሳሳቢ ነው። እንዲያ በጭንቅ የተወለደው ህፃን ከ3 ቀናት በላይ በህይወት ሊቆይ አልቻለም። ስለ አይሻ ግን ለማወቅ ሞክረን እስካሁን ትሙት ትኑር ያለችበትን ሁኔታ በፍጹም ማወቅ አልቻልንም ብሏል። ትዝብቱን ይቀጥላል ጋዜጠኛው። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ያሉ ስደተኞች እንኳን የምግብና የህክምናና ሌሎች እርዳታዎችን በመጠኑም ቢሆን ያገኛሉ። በሊቢያ ያለው ሁኔታ ግን ከዚህ በፍጹም የተለየ ነው። ከ10,000 በላይ ስደተኞች እንዴትም ብለው ማምለጥ በማይችሉበት ሁኔታ በሊቢያ ይገኛሉ። ሊቢያ አትፈልጋቸውም፣ አውሮፓም አይፈልጋቸውም። በራሳቸው ሀገር ራሱ ተፈላጊነት የላቸውም። ሮዝ ኬምፕ የራሱን ሀገር ማለትም ብሪቴንን በመውቀስ እንዲህ ይናገራል። በሊቢያ ለተፈጠረው ነገር ብሪቴን እንደ ሀገር ትልቅ ኃላፊነት መውሰድ ይኖርባታል። የመሐመድ ጋዳፊ መንግስት በትረ ስልጣን ለማስለቀቅ ባልተጠና መልኩ ለነበረው ዘመቻ ትልቅ አስተዋጽኦ ነበራትና ከጋዳፊ መውረድ በኋላ ህግ አልባ ሀገር በሰሜን አፍሪካ እንዲፈበረክ ተደርጓል። ባለፈው ወር የአውሮፓ ሀገራት መሪዎች ስደተኞች ወደ አውሮፓ እንዳይገቡ ከሊቢያ ጋር ስምምነት እንዲደረግ ትልቅ ግፊት እያሳደሩ ነበር። ይህ እቅድ እንግዲህ ስደተኞችን እዛው ባሉበት ማስቀረት ነው። ሆኖም ግን ስለ ደህንነታቸው ስለሚደርስባቸው ማንኛውም አደጋ የምን አገባኝ ስምምነት። እናም የዓለም ሀገራት ስለ ሰዎች ህይወት ሊያጤኑ እንደሚገባ ታዋቂው ጋዜጠኛ በመግለጽ ሐሳቡን ያጠቃልላል።